ሰርቪስ የለምና ዛሬ እንግዲህ ከልክ አሁን ስንት ሰዓት ነው? 10 ሰዓት ተኩል ነው። ጉዞ ወደ ዘንዘልማ በእግራችን ጀምረናል። ሌትስ ጎ። ማርያምን እያለፍኩኝ ነው። አሁን እንደምታዩት እዚህ አካባቢ በማርያም በኩል ነው ቆርጬ እየሄድኩ ያለሁት። ደስ ይላል ጉዞው በጣም። አሁን ከአዲሱ ድልድይ ደርሰናል። አዲሱ ድልድይ እንደዚህ በጣም የሚያምረው ድልድይ ጋር ከ15 ደቂቃ ጉዞ በኋላ እንደዚህ የተንጠለለው አባይን እየጎበኘን ወደ ቤት እያቀናን ነው። እጅግ በጣም የሚገርም ቪው ነው ያለው ሰፈራችን። እጅጉን ነው የሚያምረው። በጣም እጅጉን በጣም ማለት ነው። እውነት ለመናገር እንደዚህ እየተዝናኑ ቻሌንጁን እጅግ በጣም ያሳምረዋል። በጣም ነው የሚያምረው። እዚህ ጋር እንደምታዩት በዚህ ጋር ቤተ መንግስት አለ። እንደዚህ እየተዝናናን በቃ አሁን አደባባዩ ጋር ደርሰናል። አየር ጤና አደባባይ በጣም የሚገርም ዘይን ተረፍ ደስ በሚል ሁኔታ ማለት ነው። ይሄ አሜዚንግ የሆነ መንገድ ነው። በነገራችን ላይ በጣም ደስ የሚል በቃ ደስ እያለ ነው እየተንቀሳቀስን ያለ ነው። እዚህ ጋር እንደምታዩት ባጃጅ እየተንቀሳቀስ ነው፣ ግን ዛት ማች ሰርቪስ አይሰጡም። በጣም ውድ ናቸው። ሶ ሌትስ ቼንጅ አወር ላይፍ ባይ ዋኪንግ ይላል። የስ ሪሊ ፋንታስቲክ። አባይን አለፍነው። ሌትስ ጎ። በነገራችን ላይ ከሰላም ግቢ እስከ አደባባዩ 30 ደቂቃ ነው ማለት ነው የፈጀው። ስለዚህ እንግዲህ ታጠፈ እንደዚህ መጣ መንገዱ፣ ከዚህ እንደዚህ ታጠፈን ማለት ነው። አሁን የቀበሌው መንገድ እጅግ በጣም ደስ የሚለው በዚህ መልኩ ይህን ንጣናን አየር እንደዚህ በደንብ ግራስፕ እያደረግን የሚገርም ወግ ማንም በሌለበት በነፃ እንደዚህ እየተዝናናን እንሄዳለን ማለት ነው። አሜዚንግ። ኖ ሞር ነዳጅ፣ ኖ ሞር ትራንስፖርት፣ ኖ ሞር ሰርቪስ፣ ኖ ሞር ታክሲ። ኦልሞስት 1 ሰዓት ተኩል 2 ሰዓት 1 ሰዓት ተኩል ሜቢ ሊፈጅ ይችላል እንግዲህ ከሰላም ዘንዘልማ ማለት ነው። ይሄ የኔ ግምት ነው። እስካሁን ሞክሬው አላውቅም። ዛሬ መጀመሪያ ነው። ሌትስ ጎ። በነገራችን ላይ አሁን መርሃ ጋርመንት አካባቢ ደርሻለሁና አሁን ቀበሌው ጋር ደረስኩኝ። ቀበሌው እንግዲህ እንደዚህ በጣም ትንቅንቅ ያለ ሰፈር ነው እንደምታዩት ማለት ነው። በጣም የሚገርም መጨናነቅ እንትን ያለው ደስ አይልም። ብቻ የሆነ ብዙ የሚጠብቁ ሰዎች አሉ፣ ነዳጅ የሚጠብቁ ማለት ነው። ከዛ ውጭ ሌላው ነገር ባለበት ላይ ይቀጥላል። ቻሌንጅ ይቀጥላል። ልክ ሻርፕ 1 ሰዓት ፈጅቶብኛል ከሰላም እስከዚህ። ከዚህ በኋላ ደግሞ አይሆፕ 40 ደቂቃ ወይ 30 ደቂቃ አካባቢ ይፈጃል ብዬ አስባለሁ። ሰሳብረት አካባቢ ደርሻለሁ ማለት ነው። ዘጉዞ ቀጥሏል። በጣም የሚገርም ደስ የሚል አየር እየቀዘፍ እንደዚህ እጅግ በጣም ተመችቶኝ ነው እየሄድኩ ያለሁት። በነገራችን ላይ አሁን ስንት ነው ሰዓት የሚለው 11 ሰዓት ከ44 ይላል። እኔ የተነሳሁት 1 ሰዓት ከ30 10 ሰዓት ከ30 ነው። 1 ሰዓት ከሩብ ፈጅቶብኛል ማለት ነው። ከዚህ በኋላ እንግዲህ ሩብ ደቂቃ ወይም ደግሞ 20 ደቂቃ አካባቢ ነው የሚፈጅብኝ። ስለዚህ ከዘንዘልማ ፊዳ ወይም ሰላም ግቢ 1 ሰዓት ተኩል እንደሚፈጅ ለማረጋገጥ ችያለሁ ማለት እችላለሁ። እንግዲህ የተወሰኑ ደቂቃዎች ብቻ ናቸው የሚቀሩኝ ማለት ነው። ሌትስ ጎ እንቀጥላለን። ገባን በቃ ዘንዘልማ ገባን። ይኸው ገባን። ሻርፕ 12 ሰዓት ከ00 ማለት ከሰላም ዘንዘልማ በሚገርም ሁኔታ ትክክለኛ ሰዓቱ 1 ሰዓት ተኩል ነው ማለት ነው። በጣም የሚገርም መምጣት ነው የምትወው። በእርግጥ መንገዱ ትንሽ ፈጠን ያለ ነበረ። በጣም በሚገርም ሁኔታ እንግዲህ ደርሻለሁ ማለት ነው። ዋው ላስጎብኛችሁ እስኪ። ይሄን የመሰለ ግቢ እኮ ነው ያለን። ታዲያ እንዴት ሲያንሰው ዘነጭ የሆነ ግቢ። ከ1 ሰዓት ጉዞ በኋላ እንግዲህ በአልቤንት እንደዚህ በደንብ እየተወለወልኩ ነው ዛሬ። በነገራችን ላይ ዛሬ 3ኛ ቀኔ ነው። ከ3 ቀን በኋላ ነው ድጋሚ የሚቀበው ማለት ነው። ምክንያቱም ይሄ ለፊት ብቻ ሳይሆን ለቆዳም ጥራት በጣም አስፈላጊ ነውና በደንብ ተጠቀሙበት ጋይስ።
የሚገርም ምርታችን ስለሆነ ማለት ነው እውነት ለመናገር እና ተጠቀሙታችኋለሁ ጋይስ። እንደዚህ በደንብ ሻወር ወስዳችሁ መጀመሪያ ሻወር በደንብ ትወስዳላችሁ። ከዛ ሻወር ከወሰዳችሁ በኋላ ሲደርቅ መጀመሪያ በሸባ ሳሙና ውሉል አድርጋችሁ ታጠቡት። ከዛ ሰውነታችሁ ድርቅ ሲል በደንብ ማሳጅ እያደረጋችሁ ስሜቱን አዳምጡት፣ አጣጥሙት። ከዛ እንደቆዳችሁ ባህሪ እስከ 20 ደቂቃ ድረስ ቆዩ ማሳጅ እያደረጋችሁ። በጣም ወዛማ ቆዳ ከሆነ በተለይ እስከ 20 ደቂቃ ድረስ ብትቆዩ ችግር የለውም። ከዛ በኋላ ትታጠቡታላችሁ። ቀስ አድርጋችሁ በሳሙና አትታጠቡትም፣ በንጹህ ውሃ ከቻላችሁ ለብ ባለ ትንሽ፣ አለበዛ ግን ቀዝቃዛ ቢሆን ችግር የለውም። በደንብ አድርጋችሁ ተጠቀሙበት እላችኋለሁ ምርጣችን